አሁን ልክ እንዳንቺ ቤተሰብሽን ዞር ብለሽ የማታይበት የት ነው አለ? አለ ዘይትና አለ በርበሬ ይበላሉ ብላለች እንትና አሚና። አዎ የመጣሽበትን አላማሽን አሳክተሽ ቀጥ ብለሽ ወደ ሀገርሽ ግቢ። ቤተሰቦችሽን መርዳት አስቢ። እስቲ እናቴ ዛሬ ምን ላድርግ፣ አባቴ እስቲ ምን ላይ ነክ ብላችሁ እስቲ ወደ ራሳችሁ ዙሩ። እንደዚያ ስላችሁ ሁላችሁንም ነው እኔን ጨምሮ። እግዚአብሔር ይመስገን፣ እኔ እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። ቤተሰቦችን ስለምወደው ሌላ ሰው እወዳለሁ ጭማር። ቤተሰቦቼ ለእኛ ጥሩ ነገር ስላስቀመጡ እኛ ልጆቻቹ ደግሞ ጥሩ ነገር ለማስቀመጥ እናስባለን። ብዙም ባይሆን እንደነሱ ባንሆንም በእነሱ ግማሽ እያረግን ነው። የተረገመ ትውልድ፣ ማያስብ ትውልድ፣ ጭንቅላታቸው በድንጋይ ደግሞ የሚያስጠላ ነገር። ፍፄን ብሩኬን ቆርጣችሁ ፍፄን ስታመጡ ትንሽ አናታችሁ እንትን አይልም? ሲያስጠሉ ይጨርሻለሁ። እግዚአብሔር አንዳንድ ነገር ማናገር የሚያስፈልግ ነገር ያናግሩሻል። ሚድረኩ ተሳሙላ ማለት ነው። ይሄ አስተሳሰብ አሁን እናንተ ጭንቅላት አስተሳሰባችሁ ይሄ ነው። አውሪ ጨረቃ ሙት ከፍተሻል። ይኸውልሽ ሳሚልኝ ይሄ ነገር እስከሚያልቅ ድረስ በጣም መክሬሻለሁ፣ በጣም ዘክሬሻለሁ። በመሀል ብዙ ነገር አንድ ሰዓት ወስጄ በጣም መክሬሻለሁ፣ በጣም ነግሬሻለሁ። አንቺ አትረጂም። ስለዚህ እኛ ቤት ላይ ምንም ኩሽታ እንዲወራ አልፈልግም ልጆቹ ላይ እና ይሄ ነገር እስከሚያልቅ ድረስ ከታች ሆነሽ ተጫወቺ። እዛ የሽበትም ቤት ሄደሽ ተጫወቺ። ከዛ በኋላ ደግሞ ከልጆቹ ጋራ ተነጋግረን በገዛ አይኔ ነው ያየሁሽ። ልጆቹ ላይ አደራ ሚምንም ስሟን እንዳትጠሪ አደራ። እሺ እናቴ። ግን እኛ የልጆቹ ጠላት ቤት ገብቶ የሚያጨባጭብ ሰው ማንም እዚህ ጋር እንዲገባ ጥንቃቄ አድርጊ። ሀዩ አለሽ? አዩ አዎ፣ ጥንቃቄ አድርጉ። ምክንያቱም እዚህ ጋር ተናግረናት አውርናናት። እኔ በጣም ሰዓት ወስጄ አውርቻታለሁ። እንትን አላለችም፣ አይቻታለሁ። እኔ በራሴ ነው ያየኋት፣ ገስት ላይ ወይም ዩቱብ ላይ ሳይሆን እኔ ቀጥታ ራሴ ነው ያየሁት። እና ሰው ቤት የምትሄጂበት ሰው ቤት ማስተዋል አለብሽ። ያ ሰው የግድ ሲመኝ ሳሚልኝ የግድ እኮ ጥሩ ነገር ስላወራ አይደለም። መጀመሪያ ያ ሰው ያ ቤት ማንነቱን ማያውቅ አለብሽ። እዛ ጋር አንዱን እየሰደበ አንዱን እየቆረጠ ፎቶን እያመጣ መጀመሪያ ቪዲዮአችሁን ገብተሽ እዩ። ማውራት ትርጉም አይደለም። ጥንቃቄ አድርጉ። ሁላችሁም ጥንቃቄ አድርጉ። እዚህ ስትመጡ ጥንቃቄ አድርጉ። የምታወሩበት ገስት ላይ የምትገቡበት እና የዚህ ቤት ልጆች አይደለም። እታች መግባት የምትፈልጉ ብዙ ልጆች አሉ። መጀመሪያ ራሳችሁን አስተካክሉ። የት ነን? የት ቦታ ላይ ነን? ከብዙ ሰዎች ጋራ እዚህ ጋር ይኸውልሽ ሳሚልኝ ብዙ ልጆቹን ተቀይሞሽ እኔ ነኝ ዝም በሉ ያልኳቸው። ብዙ ልጆች ስማቸውን አልጠራርሽም፣ አስተካክላለሁ። እንደውም ገስት ላይ እዚህ ላይ ማውርቻለሁ በውስጥም እና ያንን ነገር እዛው ጨርሺው ከነሱ ጋራ አውሪ። እዚህ ጋር ደግሞ ልጆቹ ይገባሉ።